በክርስቶስ እየተፈተነች እንኳን ቤተክርስቲያን በነፍሷ ተወራርዳ ደሟን አስይዛ ልጆቿን አጥንታቸውን ከስክሶ ደማቸውን አፍሶ የሰማዕትነትን ሕይወት ተቀብለው ነው ክርስቶስን የሰበኩት አባቶቻችን። በረከታቸው ይደርብን። እንኳን አጥንት ከስክሰን ደማችንን አፍሰሰን እኛ አይ እርስ በርሳችን እንኳን አብሮ መኖር አቅቶን የለ። ለምን አይገባንም? የክርስቶስ ፍቅር ወደዳት ቤተክርስቲያንን፣ ነፍሱን አሳልፎ ሰጣት ይላል። ወደዳት፣ አከበራት፣ አነጻት፣ ቀደሳት። ይህ ብቻ አይደለም፣ ነፍሱን አሳልፎ ሰጣት ነው ለወደዳት ቤተክርስቲያን። ቤተክርስቲያንም ይኸው ተወራርዳ ታገለግለዋለች፣ ክርስቶስን ትሰብካለች። እኛስ እንዴት ነን ነው? ክርስቲያኖች ወደደን፣ ነፍሱን አሳልፎ ሰጠን። በእውነት በቀራንዮ ላይ ታረደልን እንደ በግ፣ ስጋውን ቆርሶ ደሙን አፍስሶ። እኛ ደግሞ እንዴት እንስበከው ነው? አባቶቻችን ሰማዕታት የታደሉ ናቸው፣ በረከታቸው ይደርብን። ስጋቸውን ደማቸውን አጥንታቸውን አስይዘው ክርስቶስን ሰብከዋል። ለአንበሳ ተጥለው እንደነ ቅዱስ ጳውሎስ ያሉት በሰይፍ አንገታቸውን ተመትረው፣ እንደነ ቅዱስ ጴጥሮስ ያሉት ቁልቁል ተሰቅለው፣ እንደነ ቶማስ እሳት ነዶባቸው ቆዳቸው ተገፎ አገለገሉት፣ ሰበኩት ክርስቶስ። እናንተ በምን ትሰብኩታላችሁ? እኛ በምን እንስበከው ይህንን ጌታ? በምላስ ብቻ ለምን መኖር አቃተን? በሕይወታችን መግለጥ ለምን አቃተን? ትልቁ የክርስቶስ ስብከት በሕይወት ነው። በሕይወት መኖር ከቻላችሁ ከማንም በላይ ሰብካችሁታል ክርስቶስ። ቤተክርስቲያንን ወደዳት፣ ነፍሱን አሳልፎ ሰጣ ይላል ኤፌሶን ምዕራፍ 5 ቁጥር 25 ላይ በነ ክርስቲያን እንጃለተ ልቡዛ ደበርዘ ይሳቅ። ኤፌሶን 3:17 ላይ ደግሞ ክርስቶስ አለ በሕዝብ ልብ ውስጥ በእምነት ይኖራል አለ። አሁን ልብንና እምነትን እንዴት ትለዩታላችሁ? ሰው እኮ ይመንም አለማመንም እኮ እምነት ነው አይደል? ለምሳሌ እኛ እግዚአብሔር አለ ብለን እናምናለን፣ የለም የሚሉት እምነታቸው ነው። ግን አሁንና ዋነኛው የምንመለከተው ነገር ልብንና እምነትን መለየት ይቻላል ነው ወይ ነው? ለምሳሌ የኔ እምነት ይሄ ነው፣ ልቤ ደግሞ ይሄ ነው ብሎ ለይቶ ማሳየት የሚችል ሰው ይኖራል ወይ ነው ጥያቄው። ያ ካልሆነ የኛ ህይወትም ከክርስቶስ ጋር ያለን ህብረታችንም ይሄው ነው። በቃ ክርስቲያኖች ከክርስቶስ ተለይተው ህይወት የላቸውም ነው። ልብና እምነት እንዴት ይለያያል? ክርስቶስ በህዝቡ ልብ ውስጥ በእምነት ይኖራል እኮ ነው የተባለው። ለጴ መነ ክርስቲያና ለጴ ክርስቲያኖታ ኬስ አመንቲ ደንጅራተ ክርስቶስ ጀደም ኤፌሶን 3:14 በረ መንጅ ጅራታ መነ ዋቀዮ አንተ መን ክርስቲያና ኡቱባፍ ቡረ ዱጋቲ ጀደጋ tokkoffaa ጢሞቴዎስ 3:15 irratti akka kaaf soo dhugaarraa addan baynaa jireenya kan ta'urraa addan baynaa jedhee nu barsiisuu isaati. Mul'ata Yohaannis boqonnaa 19 lakkoofsa 7 irratti immoo misirroo xuraa'inni ittiin jirre ta'ee dhiyaachuun Kiristoos mana kiristaanaa deebi'ee ni fudhata jedha. Ni dhufan mana kiristaanatiif deebi'ee ni dhufa. Misirroo xuraa'inni ittiin jirre ta'ee too misirroodha inni miti mana kiristaanaa. Relationship misirroo misiritti gidduu jiruun beektu jaalala isaanii akkasi manni kiristaanaa kiristaanaaf kiristaanotaaf Kiristoos akkasi deebi'ee hin dhufa jechaa jira kitaabnam. Soo deebi'ee hin dhufa taanaan gaafii nu gaafatu qaba. Rileeshinii amma kaasne kana wajjin eegneerraayyuu akka misirritti taanee fi qophoofnee dhiqannee dibannee uffannee jiraachaa fi jirraa'oo akka qaamaa taanee fi inni mataa keenya waan ta'eef ajajamaa fi jirraa'oo Kiristoos akka hoomaa taanee gara inni nu oolchetti oolaa jirraa. Egaa tikseen oolaa gara barbaadetti bobbaasa, gara inni nu bobbaase oolaa jirraa. Waan inni hojjedhaa nuun jedhe hojjechaa jirraa'oo. Jirma wayinii keenya inni irra damee taanee isatti biqillee jabaachaa jirra. Moorraa fottoqnee coolognee irraa'oo ilaaluun barbaachisaadha. Yusi akka inni dabarsee of nuuf kenne isaaf of kennuudhaaf qophoofne irraa'oo.